ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የሚለው። ትላንትና ከንክስ ሲመለሱ የመኪና አደጋ የደረሰባቸው የሻሸመኔ ወጣቶች ከዛ በፊት ጆሲን አግኝተውት ነበር። ድምፃዊ ጆሲም እንዲህ ብሎ ነበር ስለነሱ። ወቅቱም የጾም እንደመሆኑ መጠን ጸበላችንን ልንጸብል ቆይታችንን ባደረግንበት ሁኔታ በንክሱ ማግስት እንግዲህ እነኚህ እናት ጋር ቁርስ እየቀመስን ባለበት ሁኔታ በርካታ የሻሸመኔ ወጣቶች ስጦታና ለተደረገላቸው ነገር ስለት ሊሰጡ ገቡ። በዛ ቅስበት ነው እንግዲህ ትውውቃችን የሚጀምረው። ከነሱ መሃል አንድ ሙሴ የተባለ ወጣት እንዴ ይሄ ጆሲ አይደለ እንዴ? አሁኑኑ ፎቶ እንነሳ፣ ቪዲዮ እንቅረጽ፣ ሌላ ጊዜ አናገኘውም ይላሉ። ታዲያ እኔም በዛ ቅስበት ተነስቼ ከነሱ ጋር ቪዲዮም ተቀረጽኩኝ፣ ፎቶም ተነሳው። እምነትና ጽናታቸው እጅግ የሚያስገርም ነው። ከዛ በኋላ የሚሆኑ አይታወቅም በማለት እንግዲህ አብረን ቁርስ እንብላ ብለን ቁርስ አንድ ላይ በላን። ከዛ በኋላ ጠዋት 3 ሰዓት ላይ ጉዞ ጀመሩ። ከሰዓት 11 ሰዓት ተኩል ላይ መኪናቸው ፍሬም በጥሶ ገደል ውስጥ እንደገባ ሰማው። 15 ምዕመናንም መሞታቸውን ሰማው። ለካ በዛ ሰዓት ጆሲን ስለማናገኘው ነው ፎቶ ቪዲዮ እንቅረጽ ያሉት። ለካ ስንብት ነው። በዚህም እንግዲህ ልቤ እጅጉን ተሰብሯል። እነኚህ ወጣቶች ከሻሸመኔ ድረስ 5 ጊዜ ተመላልሰው ቤተክርስቲያኑን ተሳልመው ንስሐ ገብተዋል። መስዋዕት መሆናቸው ሲገባኝ የጻድቃን እረፍት ነው አልኩኝ። እጅግ ልብ ይሰብራል። ለወዳጅ ዘመዶቻቸው ለቤተሰቦቻቸው መጽናናትን እመኛለሁ። ነፍስ ይማር። ሻሸመኔ ሀገሬ ዛሬ ብዙ ልጆቿን አታለች። ከአርባ ምንጭ ወደ ሻሸመኔ ሲመጡ መንገድ ላይ በደረሰ አደጋ በጣም ብዙ እህትና ወንድሞቻችንን በሞት ተነጥቀናል። ስለዚህ ሻሸመኔ የምትገኙ ሁላችሁም የሀገሬ ሰዎች እንዲሁም ልጆቻችሁን፣ ወንድም እህቶቻችሁን ያጣችሁ ቤተሰቦች፣ ጓደኞች ሁላችሁም እግዚአብሔር መጽናናትን ይስጠን። እግዚአብሔር ልባችሁን ያበርታ። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። ሞት እሳት ነው፣ ያገኘውን ይበላል። ሞት ጨለማ ነው።